ቲክቶከሯ ጃኒ የተጠረጠረችበት ድርጊት በስንት ዓመት እስራት የሚያስቀጣ ነው? እንዲቆያችን ጠበቃ ስብላ ስፋ ነኝ። እንግዲህ አስቀድሜ የሰራሁትን ቪዲዮ ተከትሎ በርካቶቻችሁ ምን ያህል እስራት ሊያስከትል ይችላል የሚለውን ጠይቃችሁኛል። ይሄ በቲክቶከሯ ተፈጸመ የተባለ ተግባር በኮምፒውተር ወንጀል አዋጅ ቁጥር 958 ስር የሚወድቅ ሲሆን በዚህ አዋጅ መሰረት ማንም ሰው የኮምፒውተር ስርዓትን ተጠቅሞ የአንድን ሰው የአንድን ማህበረሰብ ክብር የሚነካ የሚያንቋሽሽ የሚዘልፍ ንግግር ማድረግ የለበትም። ይህንን ካደረገ በሶስት መንገድ ሊቀጣ እንደሚችል በአማራጭ አመልክቷል። የመጀመሪያው እስከ 3 ዓመት በሚደርስ ቀላል እስራት ልትቀጣ ትችላለች፣ ወይም ደግሞ እስከ 30 ሺህ ብር በሚደርስ የገንዘብ ቅጣት፣ ወይም በሶስተኛ አማራጭ የተቀመጠው በገንዘብ ቅጣትና እስከ 3 ዓመት በሚደርስ ጽኑ ቀላል እስራት ልትቀጣ ትችላለች ማለት ነው። በመሆኑም እንዲህ ያሉ ተግባራት ለእስር የሚዳርጉና ከፍተኛ ጉዳት አጥፊው ላይ የሚያደርሱ መሆናቸውን ተገንዝበን ሁላችንም ልንጠነቀቅ ይገባል። መሰል ጠቃሚ መረጃዎችን እንድታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ።